ጤና ይስጥልኝ አድማጭ ተመልካቾቻችን፣ የአልማዝ ፍሬ ተስፋዬ ነኝ ከአንቂ ሚዲያ። እንግዲህ ከዳንኤል ጋር የምናደርገውን የሁለተኛውን ዙር ውይይት እንቀጥላለን። የሁለተኛው ዙር ውይይት እንግዲህ ማን ይስራው፣ በምን ዘርፍ የተማሩ ሰዎች በዕቅበተ እምነት ላይ ውጤታማ ሊሆኑ ይችላሉ፣ መሪዎችስ በዚህ ዙሪያ መማር የለባቸውም የሚለውን ጥያቄ ይዤለት ቀርብ ያለሁን። እንግዲህ ከእሱ ጋር ቆይታ እናድርግ። ዳንኤል እንግዲህ ያው እየተነጋገርን ያለነው ነገር ቀጥሏል። በቤተ ክርስቲያን ውስጥ ዕቅበተ እምነት አስፈላጊ እንደሆነ በባለፈው ቪዲዮ አሳይተከናል። በይበልጥ ውጤታማ እንድንሆን ከግሉ ይልቅ ወደ ተቋም ብንመጣና ተጠያቂነት ቢኖር የሚለው ነገር ሚዛን የደፋ ሆኗል ማለት ነው። ከዚህ አንጻር ማን ያቀበለ የሚለው ምን ላይ ሰጥተሃል? በእርግጥም ከመጽሐፍ ቅዱስም ከነ ጳውሎስም እያሳይህን ነበር ያለው። አሁንም ዕቅበተ እምነትን ለመስራት ሲስተማቲክ ቴዎሎጂ ነው የሚያስፈልገን ወይንስ ቢብሊካል ቴዎሎጂ ነው የሚያስፈልገን ወይንስ አፖሎጀቲክስ ወይም መካቴ የሚለውን የትምህርት ዘርፍ ነው መማር ያለብን? በየትኛው ዘርፍ ላይ የሆኑ ሰዎች ቢሰሩት ውጤታማ ይሆናሉ ብለህ ታምናለህ? እስቲ የእያንዳንዳቸውንም የቢብሊካል ቴዎሎጂ የሲስተማቲካል ቴዎሎጂ እየተነተንክ የሚሰጡንን ነገር በንጽጽር ለተመልካቾቻችንና አድማጮቻችን ደው ተወሰነ ግንዛቤ ብሰጥ። እሺ፣ ይህም ጥሩ ጥያቄ ነው። የዕቅበተ እምነት በተለይ በቤተ ክርስቲያን ታሪክ ውስጥ መነሻው አጀማመሩን ስናይ ወደ የትኛው ዲሲፕሊን እያተኮረ እንደመጣ ማየት እንችላለን። እነ ሐዋርያው ጳውሎስ፣ እነ ጴጥሮስ፣ ሌሎችም ሐዋርያት ይህንኑ ዮሐንስንም ጨምሮ ይህንኑ አገልግሎት ሲሰጡ ሲያስተላልፉ እናያለን። በተለይ የአዲስ ኪዳን መጽሐፍት በሙሉ ማለት ይቻላል በይዘታቸው ዕቅበተ እምነት ይዘት ያላቸው ናቸው። የአዲስ ኪዳን መጽሐፍቶች በአንድ መልኩ ለተነሱ የሐሰት ትምህርቶች ምላሽ ናቸው። በሌላ መልኩ ደግሞ ዶክትሪን ጤናማውን የሆነ ትምህርት ማስተላለፊያ መንገዶች ናቸው የተጻፉ መልእክቶቹ። ያንን የተቀበሉ የእምነት አባቶች በመጀመሪያው ክፍለ ዘመን የገጠማቸው ነገር ምንድን ነው? የሐዋርያቱን ትምህርት ለማስፋፋት በሚያደርጉት ጥረት ውስጥ የሐዋርያቱ ያልሆኑ ትምህርቶች፣ የተንሻፈፉ ትምህርቶች የሚያስተምሩ ልክ ሐዋርያቱ ገጥሟቸው የነበረው አይነት ነገር ገጠሟቸው። ሐዋርያ ጳውሎስ ለምሳሌ ወደ ኤፌሶን ሄዶ ካስተማረ በኋላ ከዛ ሾልከው እየገቡ ሐሰትን የሚያስተምሩ ሐሰተኛ ሐዋርያት ነበሩ በተለያዩ ቤተክርስቲያን። ልክ እንደዛው ያ ሲቀጥል ታያለ። በመጀመሪያው ክፍለ ዘመንም የመጀመሪያዎቹ አባቶች የሐዋርያቱን ትምህርት ተቀበሉ። ያንን ትምህርት ተቀብለው ለማስፋፋት እያደረጉ ባለው ጥረት ውስጥ ሌሎች ግን የተዛነፉ ትምህርቶችን የሚያስተምሩ መጽሐፍ ቅዱሳዊ ያልሆኑ ትምህርቶችን የሚያስተምሩ እንደነ አሪዮስ አይነት አስተማሪዎች መነሳት ጀመሩ። ያንን በሚያጋጥማቸው እንደዚህ አይነት ችግር በሚያጋጥማቸው ጊዜ ማጥራት፣ መልክ ባለው ሁኔታ የክርስትናን ትምህርት ማስቀመጥ፣ በተለይ ደግሞ ሲስተማቲክ በሆነ ሁኔታ ማስቀመጥ ግዴታ ሆነባቸው። ለምን? የተፈጠረው ችግር መፍታት የሚችሉት መጽሐፍ ቅዱስ ስለዚህ ጉዳይ ምን ያስተምራል የሚለውን በማጥናት ነው። ስለዚህ መጽሐፍ ቅዱስ ምን ያስተምራል የሚለውን ካጠኑ በኋላ ከተለያዩ ክፍል ያገኟቸውን ትምህርቶች፣ እውነቶች ደግሞ ጨመቅ አድርገው ሰብሰብ አድርገው ዶክትሪን መጻፍ ጀመሩ ማለት ነው። ዶክትሪኖችን ፎርሙሌት ማድረግ ጀመሩ የእምነት አባቶች፣ ወይ በአበው ዘመን የሚባለው ዘመን ውስጥ ይኖሩ የነበሩ ሰዎች። ስለዚህ የተነሱ ጥያቄዎች፣ የተነሱ አስተማሪዎች ነበሩ። የነዛን ትምህርት ለማርከስ መልክ ያለው ትምህርት ሲያደራጁ ሲስተማቲክ ቴዎሎጂ መስራት ጀመሩ ማለት ያ ነው ሲስተማቲክ ቴዎሎጂ የሚባለው። ሴንት አውግስቲን ኢን ሲቲ ኦፍ ጎድ የሚለው የመጀመሪያው የሲስተማቲክ ቴዎሎጂ መጽሐፍ የሚባለው ኢን ሲቲ ኦፍ ጎድ የሚባለው መጽሐፉ ነው ተብሎ ይታሰባል። ያ መጽሐፍ ይነሱ ለነበሩ በዛ ዘመን የፔላጊየስ ትምህርት እምነት፣ ጀስቲፊኬሽን ጽድቅን በተመለከተ፣ ኃጢአትን በተመለከተ እሱም ራሱ አውግስቲን ያደረጋቸው የነበሩ ክርክሮችን በሙሉ በመጽሐፍ መልክ አደራጅቶ ሲያስቀምጣቸው ሲስተማታይዝ አደረጋቸው ማለት ነው። ስለዚህ ሲስተማቲክ ቴዎሎጂ ምንድን ነው ካልን፣ ሲስተማቲክ ቴዎሎጂ የተለያዩ የመጽሐፍ ቅዱስ ክፍሎች ወይንም የመጽሐፍ ቅዱስ መጽሐፍት እንበለው፣ የተለያዩ መጽሐፍ የሉትም። መጽሐፍ ቅዱስ አንድ ወጥ መጽሐፍ ነው።
66 መጽሐፍ በውስጡ አሉት። 66 የተከፋፈሉ አይደሉም፣ ግን እነዚህ 66ቱ መጽሐፍቶች የያዙትን ነገር ሳመራይዝ አድርጎ ቢግ ፒክቸሩን ሙሉ ስዕሉን ለማሳየት የሚጻፍ ፎርሙሌት የሚደረግ ዶክትሪን ጥናት ነው ሲስተማቲክ ቴዎሎጂ የሚባለው። ስለዚህ ሞር ቶፒካል ነው እንደ በባህሪው። ለምሳሌ ትምህርተ ክርስቶስ፣ ትምህርተ ኃጢአት፣ ትምህርተ እግዚአብሔር፣ ትምህርተ መንፈስ ቅዱስ፣ ትምህርተ ቤተክርስቲያን፣ ትምህርተ ፍጻሜ፣ ነገረ ፍጻሜ ምናምን እያለ በርዕስ ነው የሚያጠናው ዶክትሪኖቹ። ከዛ የተነሳ በባህሪው ቶፒካል አይነት ጥናት ወይ ርዕሳዊ አይነት ጥናት ነው ብለን መውሰድ እንችላለን። ነገር ግን ጥሩ የሆነ ኤግዜጀሲስ ወይንም ቀደም አንተ ያነሳው ቢብሊካል ስተዲስ ያስፈልገዋል። በጣም የማይነጣጠሉ ናቸው። በነገራችን ላይ ሶስቱም የማይነጣጠሉ ናቸው። ቢብሊካል ስተዲስ የሚባለው መሰረት ጥናት መጽሐፍ ቅዱስን ገጽ በገጽ ወይንም ምዕራፍ በምዕራፍ ጥናት የሚያጠና ነው ብለን መውሰድ እንችላለን። ለምሳሌ የብሉይ ኪዳን የአዲስ ኪዳን ብሎ የብሉይ ኪዳን ዘፍጥረትን ቢያጠና አንድ ሰው የዛን ሀቲት ትንተና ክፍሉ ምን ይናገራል፣ ባክግራውንዱ ምንድን ነው፣ የተጻፈበት አውድ ምንድን ነው እያለ በደንብ አውዱን እያሳየ ትርጉሙን ለማግኘት የሚደረግ ጥናት የመጽሐፍ ቅዱሳዊ ጥናት ይባላል። እዛ ላይ መሰረት አድርጎ ነው በነገራችን ላይ ስልታዊ ስነ መለኮት ወይ ሲስተማቲክ ቴዎሎጂ የሚሰራው። መጽሐፍ ቅዱሱን የማያውቅ ጥሩ መጽሐፍ ቅዱስ እውቀት ያለው የሌለው ሰው ጥሩ ሲስተማቲክ ቴዎሎጂያን መሆን አይችልም። ጥሩ ሲስተማቲክ ቴዎሎጂያን ለመሆን ጥሩ መጽሐፍ ቅዱስን የመፍታት ክህሎት፣ የማጥናት ክህሎት ያስፈልገዋል። ግን ያ ብቻ አይደለም። ሲስተማቲክ ቴዎሎጂ የቤተ ክርስቲያን ታሪክንም ያካትታል፣ የተፈጥሮ ስነ መለኮትንም፣ ፍልስፍናንም፣ ሌሎችንም አካቶ ጠቅላላው አንድን ነገር ትርጓሜው ምንድን ነው ብሎ ከብዙ ነገር አንጻር የሚያይ ሰፋ ያለ ነው ብለን መውሰድ እንችላለን። ከዚህ የተነሳ ለጥሩ ሲስተማቲክ ቴዎሎጂ ጥሩ ሂስቶሪካል ቴዎሎጂ፣ ጥሩ ቢብሊካል ቴዎሎጂ፣ ጥሩ ፕራክቲካል ቴዎሎጂ፣ ጥሩ ፊሎሶፊካል ቴዎሎጂ፣ ናቹራል ቴዎሎጂ ምናምን አስፈላጊ ናቸው። ተያይዞ የነዛ ሲገጣጠም የሚሰጠው ስዕል ሙሉ የሆነ የሲስተማቲክ ስልታዊ ስነ መለኮት ይባላል። ዕቅበተ እምነትም የሲስተማቲክ ቴዎሎጂ አካል ነው። በነገራችን ላይ ዕቅበተ እምነት ራሱን የቻለ ዲስፕሊን ሆኖ ቢወጣም እነዛ ናቸው ቅድም እንዳልከው የቢብሊካል ቴዎሎጂ እና ሲስተማቲክ ቴዎሎጂ ጥናት ውጤት የሆኑት ርዕሳዊ የሆኑ ወይንም ደግሞ ትንተናዊ የሆኑ ሀቲታዊ የሆኑ ጥናቶችን መሰረት ያደርግና የራሱ ዘዴ ደግሞ ይዞ የሚሰጥ ግን የተነሱ ሰዎች ዕቅበተ እምነት አገልግሎትም ለመስጠት ነው እነዛን ሲሰሩ የነበሩ። ሲስተማቲክ ቴዎሎጂ የሰሩ ሰዎች የዕቅበተ እምነት ስራ ሲሰሩ ነው ሲስተማቲክ ቴዎሎጂ የተወለደው። ቅድም እንዳልኩት የአውግስቲን አይነት ሌሎችም የኒቅያ ጉባኤ፣ የኮንስታንቲን ጉባኤ፣ የኬልቄዶን ጉባኤ ምናምን ጉባኤዎችም ተሰብስበው ያደረጉት ነገር የሆነ ርዕሰ ጉዳይ ላይ ጥያቄ ተነሳ ወይንም ብዥታ ተፈጠረ፣ ስህተት የሆነ ትምህርት ተነሳ። ያንን ለማጥራት ክርክሮች ተካሄዱ፣ ውይይቶች የተደረጉ፣ መጨረሻ ላይ ግን ፎርሙሌት የተደረገው ክሪድ የእምነት አቋም መግለጫ ሲወጣ ሲስተማታይዝ ተደርጎ ነው የወጣው። በጣም ለመነጣጠል የሚያስቸግሩ ይመስላሉ። ነገር ግን አፖሎጀቲክስ እንደ ዲስፕሊን ግን ምክንያቱም ዘዴን የሚመለከት ስለሆነ ሜተድስ ስላሉት ዲስፕሊን ነው። ቲዮሪስ አሉት። የራሱ ቲዮሪ ያለው፣ የራሱ ፊሎሶፊ ያለው፣ የራሱ ሜተድ አለው። ከዚህ የተነሳ እነዚህ ንድፈ ሀሳብ ካለው መነሻ ንድፈ ሀሳብ ካለው አሰምሽንስ ካሉት እንደገና የራሱ የሆነ የአገልግሎት ፍልስፍና ካለው ዘዴዎችን የሚከተል ከሆነ ራሱን የቻለ ዲስፕሊን ደግሞ አድርገን ልናየው እንችላለን። ዲስፕሊን ነው። በዩኒቨርሲቲዎች ውስጥ፣ በኮሌጆች ውስጥ በፈርስት ዲግሪ፣ ሰከንድ ዲግሪ አሁን እንደኔ አይነት ሌሎችም ሰዎች የሚማሩት በሶስተኛ ዲግሪ ደረጃም የሚሰጥ ራሱን የቻለ ዲስፕሊን ነው። ከዚህ የተነሳ ሲስተማቲክ ቴዎሎጂያኑ
ላክ የሚያደርገው ስኪል አፖሎጂስቱ አለው ማለት ነው። አፖሎጂስቱ ራሱን የቻለ ዲስፕሊን አድርጎ ያንን ስለተማረ ሊገበየው የሚችለውን እውቀት እና ክህሎት አግኝቷል ማለት ነው። ከዚህ የተነሳ ኮንቴንቱ ይዘቱ ጥሩ ቢሆንም አንድ ሰው የሚያቀርብበት መንገድና የሚያስተላልፍበት መንገድ ጥሩ ካልሆነ ውጤቱ ጥሩ ስለማይሆን ምንም እንኳን የመጽሐፍ ቅዱስ ተማሪ ቢሆን አንድ ሰው ስልታዊ ስነ መለኮት ተማሪ ቢሆንም የዕቅበተ እምነት ደግሞ ተማሪ መሆን የተሻለ ለአገልግሎቱ ያደርገዋል ብዬ አስባለሁ። እነኚህ ሰዎች የመጽሐፍ ቅዱስ ተማሪዎች፣ የስነ መለኮት ተማሪዎች የዕቅበተ እምነትን ትምህርት ቢወስዱ እላለሁ። ነገር ግን በምን ደረጃ ነው የእኛ ሀገር የሚያስፈልገው? አገልጋዮች፣ ቅድም እንዳልከው መጋቢዎች፣ ቤተክርስቲያን መሪዎች አትሊስት በኮርስ ደረጃ እንኳን አንድ ኮርስ 2 ኮርስ እንኳን ቢሰጣቸው የተወሰነ ዝግጅት ይበቃቸዋል ብዬ አምናለሁ። ይሄንን ፉል ታይም የዕቅበተ እምነት አገልግሎትን በፉል ታይም ደረጃ እየመራሁ ሌሎችን እያስተባበርኩ እየጻፍኩ አገለግላለሁ የሚል ኮሚትመንት እስከሌለው አንድ ሰው በማስተርስ በፒኤችዲ በምናምን ደረጃ መማር ያስፈልገዋል ግዴታ ላንል እንችላለን። እነዚህ በማስተርስ በፒኤችዲ ደረጃ የተማሩ ሰዎች እነዚህን አገልጋዮች ግን ሊያሰለጥኗቸው የተወሰነውን መነሻ ስኪል ስለ አገልግሎቱ እውቀት ሊሰጧቸው ስለሚችሉ በኮርስ ደረጃ በባይብል ኮሌጆች ውስጥ መሰጠት አለበት። አሁን በጣም የሚያሳዝነኝ በአንዳንድ ኮሌጆች ውስጥ እየቀረ መጥቷል። በተለይ በምዕራቡ ሀገር ራሱን የቻለ ስኩሎች አሉ እንጂ በዩኒቨርሲቲዎች ውስጥ በምኖች ውስጥ እንደ ኮመን ኮርስ ይሰጥ የነበረው ነገር እየቀረ ታያለ። በእኛም ሀገር ያው ተመሳሳይ ልምድ ነገርን እያየን ነው። እየቀረ ኮርሱ መሰጠት ለፓስቶራል ሚኒስትሪ የሚሰለጥኑ ሰዎች፣ ለሚሽን እና ኢቫንጀሊዝም ለሚሰለጥኑ ሰዎች ኮርሱ እየቀረ ሲመጣ አሁን መደረግም ያለበት የበለጠ እየተጠናከረ ለሚሽን ተማሪዎች፣ ለፓስቶራል ሚኒስትሪ ተማሪዎች፣ ለቴዎሎጂ ተማሪዎች እንደ ፕሪቺንግ እና እንደ ቲቺንግ ስኪል የፕሪቺንግ ኮርስ ይወስዳል ፓስተሩ፣ የቲቺንግ ስኪል ኮርስ ይወስዳል፣ እንደገና ደግሞ የሊደርሺፕ ኮርስ ይወስዳል። ልክ እንደሱ ኮምፐልሰሪ ሆኖ አፖሎጀቲክስ መሰጠት አለበት ብዬ አስባለሁ በመጽሐፍ ቅዱስ ትምህርት ቤቶቻችን። ግን ራሳቸውን ለዚህ አገልግሎት ራሳቸውን አፖሎጂስት ብለው የሚጠሩ ሰዎች በማስተርስ እና ከዛ በላይ ትምህርቱን መማር አለባቸው ብዬ አስባለሁ። ምክንያቱም ኤክስፐርት ነው ራሱ ሰው፣ ያን ሰው ኤክስፐርት ልንለው በዚህ ጉዳይ ኤክስፐርት ነው፣ ባለሙያ ነው፣ አቃቤ እምነት ነው ልንለው ነው እና ልንሾመው ልንከተለው ነው። ለዛ ዝግጅት ያስፈልገዋል ብዬ አስባለሁ። በጣም ጥሩ ግንዛቤን የፈጠርክልን። ምንድነው እሱ አንድን ሰው አቃቤ እምነት ወይም ደግሞ የዕቅበተ እምነት አገልጋይ ነው ብለን ልንለው ይህንን ኮርስ በትክክል የወሰደ የበቃ ሊሆን ይገባል የሚለው በጣም የሚነሳ ጥያቄ ነው፣ ማያሻማም ጥያቄ ነው። ምክንያቱም የመጀመሪያም ዲግሪ ይሁን የሁለተኛ ዲግሪ ሶስተኛም ዲግሪ በዘርፉ ቢወስድ እንዳልከው ከቢብሊካል ቴዎሎጂ እንዲሁም ከሲስተማቲክ ቴዎሎጂ ያገኘው የሸመተው እውቀት አለ። ያንን ይዞ ሲስተም ይሰጠዋል፣ ቴክኒክ ይሰጠዋል። ስለዚህ ስራውን በብቃት መወጣት ይችላል፣ ቤተክርስቲያንን ትውልዱን መጠበቅ ይችላል ማለት ነው። ግን ቢብሊካል ቴዎሎጂ ቢኖረውም ሲስተማቲክ ቴዎሎጂ ቢወስድ እንዳልከው የተደራጁ ትምህርቶችን ቢያውቅም እንዴት ማቀብ እንዳለበት ግን ቴክኒኩን ካላወቀ አሁን እንደምናየው የመጠላትን የዕቅበተ እምነትን መጠላት ወይም ደግሞ ለዕቅበተ እምነት ጥሩ ግንዛቤ ማህበረሰብ እንዳይኖረው ያደርጋል። የቴክኒክ ማጣትም ይመስለኛል። አንዳንዶቹ የመጀመሪያውንም ቢብሊካል ቴዎሎጂ የሚወሰዱ ናቸው አብዛኛውን እንሰራለን የሚሉት፣ ሲስተማቲክ የሚወሰዱ ሰዎች አሉ እና ግን እነዚህን ሰዎች ስታያቸው ቴክኒኩ ጎሏቸው ነው የምታዩ፣ ሲያጠፉ የምታዩ። የቴክኒክ ጉዳይ እንዴት እንደሚያቅቡ እንዴት እንደሚመልሱ እንደሚያስተምሩ አለማወቅም ነው እና በጣም ደስ የሚል ልዩነቱ በጣም ልዩነቱ በጣም ግልጽ ነው። አንድ ባህላዊ አስተማሪና አንድ የሰለጠነ አስተማሪ መካከል የምታየው ልዩነት ነው የሚሆነው ማለት ነው። የሰለጠነ ሰባኪና ያልሰለጠነ ሰባኪ መካከል የምታየው አይነት ልዩነት ያክል
በሰለጠነው አቃቤ እምነትና ባልሰለጠነው መካከል ይህ ልዩነት አለ። ወይንም በባህላዊ ሐኪምና ዘመናዊ ሐኪም መካከል አንዳንድ ጊዜ ባህላዊ ሐኪሙ መጠኑን አያውቀውም። በምን አይነት መጠን መድኃኒት ይዟል ያለው ቅጠል መድኃኒት ይሰጣል፣ መድኃኒትነት አለው የያዘው ቅጠል። ግን ያ ቅጠል በምን ያህል መጠን ሲወሰድ መድኃኒት ይሆናል የሚለውን ግን መጠኑን ሊያውቅ የሚችለው በስልጠና አፖሎጀቲክስ ስልጠናውን የወሰደ ሰው በጣም ያውቃል፣ ሰውየውን ያውቃል። ለነ እንትና ምን አይነት ምላሽ መሰጠት ይችላል፣ ለነ እንትናስ አስተምህሮና ልምምድ ምንድን ነው የሚያስፈልገው የሚለው ለይቶ ያውቃል። ኤግዛክትሊ ኢሹንም ለይቶ ያውቃል። አሁን አየህ ምን ማለት ነው? አንዳንዴ የቅበተ እምነት ጉዳይ ምላሽ መስጠት የማያስፈልገው ጉዳይ ምላሽ መስጠት የሚያስፈልገው ጉዳይን እንኳን መለየት እስከሚያቅተን ድረስ ድብልቅልቅ ያለበት ሁኔታ ነው ያለው። አየህ አንዳንዴ ህመሙንም ማወቅ ይችላል፣ ስኪሉ ይኖረዋል ማለት አየህ። እውቀቱ ስኪሉ ሲኖረው፣ ትምህርቱ ዝግጅቱ ሲኖረው ይሄኛው ህመም ነው ይላል። አንዳንዱ እኮ ያልታመመውን ለማከም ነው የሚሞከረው ማለት ነው። የሌለን ህመም ለማከምም የሚሞከርበት ሁኔታ ታያለ። ስለዚህ ህመምን ለማከም ህመሙንም መለየት የሚችልበት ችሎታ አቅም ሊኖረው ይገባል። ጉዳዩ የዕቅበተ እምነት ጉዳይ ያልሆነ ጉዳይን እንኳን አንስቶ እንደ ዕቅበተ እምነት ጉዳይ ቆጥሮ ማህበራዊ ሚዲያ ላይ የሚሮጥበት ሁኔታ እየተሮጠ ያለው። አዎ በኋላ በጣም የሚያሳፍር ነው የሚሆነው። ይሄም ነው ቅድም ያልነውን ስጋትና ሀሳብ የሚፈጥረው ማለቴ ትውልዱን እንዳናጣ በዝም ብሎ የዕቅበተ እምነት በሆነም ጉዳይ ባልሆነም ጉዳይ ላይ ብዕራችን መጻፍ ስለሚችል ስለጻፍን ወይ ጥሩ ከዛም እየገለበጥን ሰዎች ያሏቸውን ነገሮች አምጥተን ስላሳየን ብቻ እየተከላከልን ቤተክርስቲያን እየጠበቀን ይመስለን፣ ግን ውጤቱን በደንብ ስናየው እያፈረስን ሊሆን ይችላል። ውጤቱን በደንብ ስናየው ዕቅበተ እምነት የሚባለው እንደ ሙያ የማይወደድ የማይፈለግ እያደረገን ሊሆን ይችላል። ሙያ ነው ካልን የዕቅበተ እምነት ስራ ሁሉም ኃላፊነት ነው ብለናል። የቤተክርስቲያን መጋቢዎች ኃላፊነት ነው ብለን ግን ደግሞ ፕሮፌሽናሊ ይሄ ነው አገልግሎት ይሄ ብለው ለሚይዙ ሰዎች ግን መማሩ ግዴታ ነው። ፖለቲክስ ማጥናት እዛ ውስጥ ነኝ ብለው እኮ ነው እየነገሩ። ስለዚህ እነሱ ኤክስፐርቶች ናቸው፣ ልንሰማቸው ነው፣ ልንከተላቸው ነው። ስለዚህ ጉዳይ አቅጣጫ ሊሰጡ ነው። ስለዚህ ጉዳይ መጋቢዎችን ሊያሰለጡ ነው። ያልተማሩ አሰልጣኞች እኮ ነው የሚሆኑት፣ ያልተማሩ አስተማሪዎች ነው። ራሳቸውን ራሱ አፖሎጀቲክስ ነኝ ብለው ነው የሚጠሩት። ሲስተማቲክን ያጠኑት ወይም ደግሞ ቢብሊካልን ያጠኑት ብዕራቸውን እንዳልከው ይጽፋል፣ ቪዲዮም ተቀርጸው ይለቃሉ፣ ተከታዮችም አሏቸውና ማን ስትላቸው የዕቅበተ እምነት ነኝ ይሉሃል። አሁን እየገረመኝ ነው ያለው ስታስረዳኝና ዕቅበተ እምነት ሊባል የሚችለው በዘርፉ ላይ ጥናት የወሰደና ይሄ የኔ ፓሽን ነው ስጦታዬ ነው፣ በዚህ ዘርፍ ላይ እየሰራሁ ነው፣ ተምሬያለሁ የሚል ሰው ነው ማለት ነው። እንትን እንበላ ልክ ነው። ደግሞ ሚስ አንደርስታንድ እንዳያደርጉ ምን ለማለት ነው? አገልግሎቱን መስጠት አይችሉም ማለት አይደለም። እሱማ የምእመንም ሁሉም ተግባር ነው ብለናል። የሁሉም ተግባርና ኃላፊነት ብለናል። ነገር ግን ልክ ቅድም እንዳልነው አንድ ሰው እኔ ሲስተማቲክ ቴዎሎጂያን ነኝ ሲል፣ እኔ የቢብሊካል ስተዲስ ኤክስፐርት ነኝ ሲል በዘርፉ ሰልጥኖ ነው። አንድ ሰው የቆዳ ሕክምና ስፔሻሊስት ነው ስንል በዘርፉ ሰልጥኖ ነው። የቆዳ ሕክምና ደርማቶሎጂስት ነው ይባላል። ሳይካትሪ ነው የሚባለው የአእምሮ ሕክምና ስልጠና የወሰደ ሰው ነው። አፖሎጂስት ነው የምንለው በዚህ በኤክስፐርት ደረጃ ሌላውን ለማሰልጠን ሌላውን ለማስተማር የራሱን የሰጠ ሰው ከሆነ ትሬኒንጉ ያስፈልገዋል ማለታችን፣ ለማበረታታት ነው። እሱ ትሬኒንግ ስለሌላቸው ሰዎች አንብበው የሚያደርጉት አማትር ሊሆኑ ይችላሉ እንጂ ባለሙያ ኤክስፐርት ግን አያሰኛቸውም። ግን ማንም ሰው ከዛም ቃርሞ እውቀት አያገኝም ግን ማለታችንም አይደለም። ሊያገኝ ይችላል ግን ስቲል አማተር ነው ያ ሰው። በኤክስፐርት ባለሙያ ፕሮፌሽናል አማተር ይለያያል። ፕሮፌሽናል የሆነ ሰውና በኖርማን ደግሞ አማተር ሆኖ እንደ ማንኛውም ምዕመን ደግሞ ማቀብ ይችላል። ጥያቄ አለኝ አንተ ጋር እና ፒኤችዲ እየሰራህ እንደሆነ ሰምቻለሁ። ፒኤችዲ በምንድን ነው እየሰራ ያለው? እሺ አመሰግናለሁ። እኔ ፒኤችዲ በዕቅበተ እምነት ዙሪያ ነው የምሰራው። ሙሉ ርዕሱ ክርስቲያን አፖሎጀቲክስ
in Ethiopian socio-political context towards contextual apologetics የሚል ነው ሰራው ሜይንሊ ምንም እንኳን የሲስተማቲክ ቴዎሎጂ ዲሲፕሊን ቢሆንም የአውዳዊ የሆነ ኮንቴክስቹዋል የሆነ ዕቅበተ እምነት ዙሪያ ነው ጥናቴን ምርምሬን እያደረኩ ያለሁት። በተለይ ደግሞ በአውዳችን ውስጥ የሚነሱ ጥያቄዎች እግዚአብሔርን በተመለከተ በአውዳችን ውስጥ የሚነሱ መንፈሳዊ ጥያቄዎች ኃይልን በተመለከተ ምን ይመስላሉ? እንዴት ምላሽ ማግኘት አለባቸው? በምዕራባውያን የዕቅበተ እምነት ዘዴዎች የአፖሎጀቲክስ ሜተድስ የሚባሉ አሉ። በምዕራቡ ሀገር በደንብ የዳበሩ በእነሱ መንገዶች ሄደን በኢትዮጵያ ውስጥ ያለ ዕቅበተ እምነት ወይም ጥያቄዎችን መመለስ እንችላለን ወይ የሚል የመጀመሪያ መነሻ ጥያቄ እሱ ነው። ምዕራቡ ሀገር ያሉ የዕቅበተ እምነት ዘዴዎች በጣም በፍልስፍና ላይ የተመሰረቱ በሳይንስ ላይ የተመሰረቱ ዘዴዎች የዳበሩ ዘዴዎች አሉ። እነሱን ዘዴዎች ይዘን ብንመጣና በኢትዮጵያ ውስጥ ወይ በአፍሪካ ውስጥ በስራ ላይ እናውላቸው ብንል ኮሚኒኬት ማድረግ ፍሬያማ መሆን እንችላለን ወይ የሚል ጥያቄ ነው። እስካሁን ባለኝ መረጃና እስካሁን ባለኝ ጥናት መሰረት ውጤታማ አያደርጉም። ሙሉ በሙሉ የምዕራቡ ዓለም ዘዴ ለኢትዮጵያውያን ጥያቄዎች ጥሩ አይደሉም። ስለዚህ አውዳዊ የሆነ መንገድ መፈለግ አለብን። አውዳዊ የሆነ ምላሽ፣ አውዳዊ የሆነ ዘዴ መስጠት ያለብን ነው። አንዳንዶቹ ጥያቄዎች ምዕራብ ሀገር የተጠየቁ አይደሉም። እኛ ሀገር የሚጠየቁ ጥያቄዎች ምዕራቡ ሀገር የሚጠየቁ አይደሉም። ምዕራቡ ሀገር የሚጠየቁ ኢትዮጵያ ውስጥ የሚጠየቁ ጥያቄዎች አይደሉም። ለምሳሌ የእግዚአብሔር መኖር ህልውናው ጥያቄ የኢትዮጵያውያን ጥያቄ አይደለም። በአብዛኛው ምዕራባውያን ዴቨሎፕ ያደረጓቸው ሜተዶች የእግዚአብሔር ህልውና ላይ ያነጣጠሩ ጥያቄዎች ስለተነሱባቸው፣ ስለዚህ ጥያቄዎቹም ራሱ ባህሪያቸው ይለያል። የኛ ደግሞ ይሻላል ወይ? የትኛው የተሻለ እግዚአብሔር ነው ሊሆን ይችላል። የእግዚአብሔርን መኖር ይቀበልና የኛ ማህበረሰብ የትኛው የተሻለ እግዚአብሔር ነው? ይሄኛው ነው ይሄኛው ነው? የሚያበላው የሚያጠጣው የሚፈውሰው የቱ ነው የሚል በጣም ፕራክቲካል የሆነ ጥያቄ ጋር ተያይዞ የሚመጡ ናቸውና በቀጥታ ጥናቴ የዕቅበተ እምነትና ትምህርተ እግዚአብሔር ጋር የተገናኘ መጽሐፍ እየጻፍክ እንደሆነ በሹክሹክታ ሰምቻለሁ እና መጽሐፉ ይኸው ነው ሌላ ነው? አብሬ እንድጠብቅ ከታዳሚው ጋር። እሺ፣ አመሰግናለሁ። ዕቅበተ እምነት በኢትዮጵያ አውድ የሚለው መጽሐፍ ሁለተኛ ዙር እትም የመጀመሪያ ያሳተምኩት ስላለቀ ሁለተኛው ዙር እየታተመ ነው እና በቅርብ ቀን ይመጣል። ግን ከሌላ ደግሞ ሁለተኛ መጽሐፍ በዛው የመላ አማኞች ክህነት የሚል መጽሐፍ እየተዘጋጀ ነው። እሱን በቅርብ ቀን ጠብቁኝ። እንግዲህ አብሮ ስለነበረን ቆይታ ከልብ አመሰግናለሁ። ዳንኤል ይልማ ሁለተኛ መጽሐፍ ጽፌላችኋለሁ። እንግዲህ የምታዩት ይህች መጽሐፍ ገበያ ላይ አልቃ ነበረ፣ እንደገና ታተማ ትወጣለች እያለ ነው። አሁን ላለብን የዕቅበተ እምነት እውቀት ችግርም ትልቅ የመቅረፍ ጉልህ ሚና ትጫወታለች እላለሁ። ለዛሬ የነበረን የሁለተኛው ቪዲዮ ቀረጻ እዚህ ላይ ያበቃል። አመሰግናለሁ።